አድምጥ ባረከላሁ ፊክ ከሰዎች ውስጥ ትዳር እንዲስተጓጎሉ ካደረጉት ወጣቶች ላይ አቀበት ከሆነባቸው ነገር የመህር መወደድ በሺዎች የሚቆጠር አላህ ህግ ያላወረደበት ኪት ያመጣሉ ወጣቶች በ30 በ40 በ50 የሚቆጠሩ ሺዎች ደሞዛቸው ከአንድና 2000 ያልዘለለ ሆኖ ፊትና በሁሉም ቦታ ያሳዳቸዋል። ሴቶችን ያሳዳሉ፣ ወንዶችን ያሳዳሉ። ከዛም ይህ አቀበትና ይህ መሰናክል ይቀመጥባቸዋል። ሲጀመር ከትዳር የሚፈልገው ነገር ምንድነው? ሲጀመር ከትዳር የሚፈልገው ምንድነው? የትዳር ዓላማ ሴቷን መጠበቅ፣ ያንንም ወጣት መጠበቅ፣ ሙስሊም ቤተሰብ መመስረት አይደለምን? ዛሬ ሙስሊም ቤተሰብ አይመሰረትም በሚሊዮን ብሮች ካልሆነ በስተቀር። ወጣቶች ከየት ያመጣሉ በሚሊዮኖች የሚቆጠር ብር? ይሰርቃሉ ወይስ ወደ ዚና ይመለሳሉ? እኛን ሰበብ ወደዛ ይገፋናቸው። ስንት ወጣት ስርዓት ይዞ ብልቱን ሊጠብቅ ሲፈልግ ፊቱ ላይ ያለው በር የተዘጋ ሆኖ ያገኘዋል። ከዛም ለመሸነፉ ሰበብ ይሆንበታል። ሁሉም ኃላፊነቱን ሊሸከም ይገባል። ሐላል በመቶ ሺህ ብሮች፣ ሐራም በቀላል ብር፣ ሐራም በ10 ብሮች፣ ሐላል ደግሞ አሁን በመቶ ሺዎች። አላህን ፍሩ የአላህ ባሮች። አንድ ሰው ሲነግረኝ ስለ ጋብቻው ሁኔታ ትዳር መያዝ በወሰንኩ ጊዜ መረጥኩ የማቀውን ሳሊህ ቤት አለ። ወደ አባቷ ሄድኩ መስጂድ አጠገቡ ሰገድኩ። ሰላቱን ካበቃ በኋላ ርዕሱን ከፈትኩለት በመርበትበት። እሱ ያቀኛል በርግጥ አለኝ። አንተ ዲኑንና ባህሪውን የምንወድልህ ሰው ነህ። ቤተሰቦችን አምጣቸው እንድንተዋወቃቸው። ከቀናት በኋላ ቤተሰቦችን ያመጣው። ቤተሰቦች ተዋወቁ። በመካከላቸው መዋደድና መግባባት ተፈጠረ። አለኝ አባት በሚቀጥለው ሳምንት ኢንሻአላህ ትመጣለህ ከምስክሮችህ ጋር ከግሬት ጋር አቅድ እናደርግልሃለን። ፈለኩኝ እንዲገልጽልኝ ስንት ነው መህሯ፣ ምንድነው የሚያስፈልጋት፣ ምንድነው ቅደም ተከተለው አልተናገረም። አለ ቀጠሮ መጪው ሳምንት። ወጣቱ ይላል በስራ ላይ ነበርኩ ለ10 ዓመታት አጠራቅሜ ነበር 20 ሺህ ሪያል። ወላሂ ስኬት ነው ወንድሞቼ። አሁን ካለንበት ሁኔታ 20 ሺህ መጠራቀም መቻሉ አልኩኝ። 20 ሺህ ለሷ መስጠት አፍራለሁ። ሰዎች እየተሽቀዳደሙ ባሉበት በግልጽ የሚደረጉ ብክነት እያደርን የሸይጣን ወንድም እስክንሆን ድረስ እነዚያ መሰረታቸው ብክነት የሆኑትን ማባከን አታባክን። እነዚያ ባካኞች የሸይጣን ወንድሞች ናቸው ይላል ቁርአን።